ነበረ ከስዊድን ያን ሁሉ ነገር ይዤ መጥቼ ስትበይ ስትለብሺ ስትደሸሺ ስትጨፍሪ ነበረ እኮ ግን አብራ ዋቴቨር በሰላም ሰዓት አብራችሁ በልታችኋል ጠጥታችኋል ጨፍራችኋል እሱ ችግር አይደለም ነው አይደለም ሀቢባ አንድ ደግሞ ያልተረዳሽ ነገር አለ አንቺ እነሱ እንደዚህ እኔ ምንም አላውቅም ነበር እንደዛ እንደሚያር ምናምን ከስዊድን የሆነ ነገር ተፈጠረ ምናምን ሰው ሲደውልልሽ ምን ትንታያለሽ እንደ አንቺ ታውቂያለሽ ምን እንደምሰራ ድብና አርገሽ ታውቂያለሽ ለምን አላውቅም ይላሉ ሀቢባ እህቴም አይ አላውቅም ነበር እንደዚህ ነው ይሄ ወንድሜ አይ እህቴ አላውቅም አላለችም ሌባ ነው ከመጀመሪያው ወንድሜ ሌባ ነው ይቅርብሽ ብያት ነበር እሷ ናት አልሰማም ብላ አብራው ሆነች ብላለች አይደል እህቴም ልትበላ ነበር የፈለገችው ሰዓቱን አልተሳካላትም ሌባ ነው ብላ እሷን አርቃ ልትበላ ነበር አልተሳካላትም 4 ነጥብ አለቀ ሌባ ስለሆንኩ ሳይሆን ስለ መብላት ፈልጋ ስላልተሳካላት ሰው ካልተሳካለት እንዲህ ነው የሚለፈልፈው ሜቢ በሶሻል ሚዲያ ምናምን ምናቃጥሩ ነው ምናምን ለምትዩ ስንትስ ሰክራ እየተንበጫበጨች ስትሳደብ ስትራገም ትውል የለ እንዴ ጥሩ ነው አዎ ክለባውስ እኮ ማንንም ክለባውስ ማንንም ነው የሚያውቃት ክለባውስ ማንንም ነው ሮማ ያላችሁ ኢትዮጵያውያን ናችሁ የምታውቁት እኛ ቲክቶክ ላይ የምናውቃት መታ እርዳታ ላይ ስትሳተፍ መታ ጊፍት ለዛም ለዚህም ስትሰጥ እንጂ ላይቭ ሰክራ ላይቭ ገብታ ምናምን አይተውም እናንተ ናችሁ እና ለእናንተ ጊፍት እየሰጠች እኮ ነው የ9 ወር ውዝፍ የ10 ወር ውዝፍ የመብራት ምናምን ስከፍልም ውለው እኔ እንግዲህ ባሌ ሞቶ ምናምን አላቀም ምናምን የምትለው ቲኬት ቆርጬ ነው ያለ እንዴ ላኳት ምንድነው የሌለ ድራማ ማውራት እቺም ብትሆን ጸበል ስትሄድ ቲኬት ቆርጬ ብር የወጪ ተናግራለች ሊና ተናግራለች ጸበል ሂጂ ብሎ ቲኬት ቆርጦ ሰጠኝ ብላለች ሊና ተናግራለች ራሷ በቃ ታዲያ ይሄን እንደዚህ ያደረገን ካለ አንድ ሰው ቢሮ ከሌለው ወይ የሚያከራየው ራይድ መኪና ከሌለው ወይ ሆቴል ከሌለው ተቀጥሮ የማይሰራ ከሆነ ብሩን ከየት ያመጣዋል ብለው ነው የሚያስቡት እኔ የራሴ ቢዝነስ አለኝ እኔ አሁንም እኮ ሌባ አይደለሁም እኔ አንድ ሰው ከባንክ ተበድሮ ኮሚሽን ስለወሰድኩኝ ሌባ ነኝ ብዬ መናገር አልችልም እሺ ከሰዎችስ አሜሪካ ልካቸዋለሁ እዛ ልካቸዋለሁ እያልክ የምትወስድባቸው ብር ሌብነት አይደለም እንዴ ፈልገው እኮ ነው የሚመጡት ይላካሉ እኮ እውነት እኔ እኮ ደላላ አይደለሁ እኔ ያለው ምልከው ሌላ ሰው ነው የሚልከው ወደዛ መሄድ እኮ ያስፈልገንም እኔ አልክም ሰው እኮ የሚሄደው እኔ ልካሃለሁ ብዬ በደላላ በመኪና በመርከብ በቦታ ላሳፍረው አንድ ሰው የሚሄደው በስርዓት ኒካራጋ በፕሌን ሄዶ ከፕሌን ወርዶ ሜክሲኮ እያለ ያቆራረጠ ነው የሚሄደው ሀቢባ ታዲያ አንተ ደላላ ህገወጥ ደላላ ነህ አይደለም እኔ አይደለሁም አርጌ አላቅማ እና ሰዎች የሚከፍሉክ እንድትወስዳቸው አሜሪካ ምናምን የሚከፍሉክ ታዲያ ለምንድን ነው ኧረ እኔ አይከፍሉኝም ይሄ መክፈል አይደለም እነሱ ዶክሜንት አላቸው እኮ ያለ ዶክሜንት እኮ መሄድ አትችይም ሀቢባ ወዴት ብር የሚከፍሉክ ለምኑ ነው ታዲያ ብር የሚከፍሉ ለምን ነው ፐርሰንት ባንክ ብድር ስለማውጣላቸው በቃ ባንክ ብድር ያወጣሉ እኔ ፐርሰንት 30% እንወስዳለሁ 4 ነጥብ ለዛ ይከፍሉኛል ይቅርታ አልገባኝ ባንክ ብድር አንተ የምትወስድላቸው ራሳቸው ለምን አይወስዱም የማይችሉበት መንገድ አለ ይሄንን ማብራራት አልችልም ብዬሻለሁ እዚህ ላይ ላብራራ ስለዚህ የምትሰራው ስራ ህገወጥ አይደለም ህገወጥ አይደለም በስርዓት በህግ ባንክ አምኖበት አይደለም እንደሚሰጠው ምኑ ነው ህገወጥ ቆይ እህትህ ራሷ የተናገረችው ብሩን በማጭበርበር ስለምታመጣው ካሽ ብር ይዘህ ማለፍ ስለማትችል ሮሌክስ ሰዓት ዩሮ ሰዓት ዩሮ የ50 ዩሮ ሰዓት እየገዛ በሰዓት ብሩን ወደ ጣሊያን እንደምታስገባው አይደል የተናገረችው ከስዊድን ሀቢባ እሱን እኮ ይኸውልሽ ነገርኩሽ ግልጽ አረኩልሽ እኮ ይኸውልሽ ግልጽ አርጌ ሳስቀምጥልሽ እኮ ሊገባሽ ይገባ ነበር ምን አልኩሽ ብሩን አልኩሽ ሲበደሩ አሁን አንድ ሰው 50,000 ሊበደር ይችላል ከዛ በሌላ መንገድ ደግሞ ሲስተም ባለው በህጋዊ መንገድ ደግሞ 300,000 ሊበደር ይችላል በዛ መንገድ 300,000 ሰው 300,000 ከተበደረ 30% ለኔ ይከፍለኛል ያን 30% በካሽ ማውጣት ስለማልችል የሁለት ሰው የሚሆን የሶስት ሰው ብር ካለ ያንን ብር ሰዓት ገዛበታለሁ ገባሽ 100,000 ታዲያ ማጭበርበር እንዴ እኮ ጎጥ ስራ ነው መንግስት የሚያውቀው ነው መንግስት ነው የሚያበደራቸው እኔ ምን አረፍ እኔ ብሩ እኮ በስርዓት አካውንታቸው ላይ ነው የሚገባው በስርዓት ተበድረው ነው የሚሄዱት ምን መንግስት የማያውቀው ማለት እኮ በህገ ወጥ መንገድ ሃክ አርገሽ የምትዘርፊው የምትሰርቂው ነው ህገ ወጥ የሚባለው እሺ እስከዛሬ ከፍለውክ ያልወሰድካቸው የሉ እስከዛሬ ከፍለውክ እንደዚህ ያርገውልክ ግን ያላካቸው ልካቸዋለሁ ከአሜሪካ ብለክ ብር ተቀበለካቸው ያልወሰድካቸው የሉ እኔ አንዴ ልግባልሽ ወድ ፈንቀል የሚባል ልጅ አለ አስገባኝ እያለ ነውና 20,000 ዩሮ በልቶኛል እያለ ነው ልግባ ላውራ በማረም ያለ ነው like how do you think ላስገባው ላስገባው አዎ 20,000 ማን ያልከው ኦኬ
ወድ ፈንቅል ይባላል። ይገባ ችግር የለውም። ወድ ፈንቅል ማስረጃ ፍላወር ሀበን ብሩድር አበባ ላክ ወንድሜ አስገባው። ማስረጃ ካለ ይግባ። ሀቢባ እኔ ወድ ፈንቅል ምናምን የሚሉት እኔ ማን እንደሆነም አላውቀውም። ሲጀመር አሜሪካ ካለው ምናምን ብዬ የወሰድኩባቸው ሰዎች ካሉ በቮይስ የላኩላቸው ሜሴጅ ወይ ያወራቸው ነገር ካለ አምጥተው ያስቀምጡልሽ። በጣም ጥሩ። እኔ ፎቶ ለጥፌ ቪዲዮ ሰርቼ በሱ ገንዘብ የተበላችሁ ካላችሁ ወደ አሜሪካ አሳልፋለሁ ብሎ ማስረጃ ካላችሁ አምጡልኝ ልበል በያቸው። ምንም ችግር የለውም። ለጥፊና አርጊ በያቸው። 20 ሺህ ተበልቻለሁ የሚለው ደግሞ ማን እንደሆነ እኔ ወድ ፈንቅል ዛሬ ነው ስሙን ራሱ የሰማሁት። ይሄ ነገር ምናልባት የፌስቡክ የቲክቶክ ስሙ ሌላ እውነተኛ ስሙ ሌላ ይሆናላ። ማን ነው ወድ ፈንቅል? እኔ እንግዲህ እኔ ጓደኛ በእኔ መጣው ነው የሚኪ ጓደኛው ነው። ከነሱ ውጭ አልኩሽ እኮ ከነሱ ግሩፕ ውጭ ሰው ሀቡዬ ይመጣል። ሁሉም ሰው ይመጣል። የነሱ ግሩፕ የመጣሁት እዚህ ሀቢባ እያወራሁ ነው። ሀቢባ ያለሽ እንዲህ አይነት ነገር አንዴ ነው የሚታ ቤት በክብር ነው የምንነጋገረው። መሰዳደብ አይቻልም። ዲና እንጂ ማሬ ይሄንን ብለህ ማሬ ምናምን እያልሽ ያቆላመጥሻት ነው። አሁንም ደግማ ከፍታ የምትሰድበኝ እንደዚህ አይደል? ህጋዊ ከሆንሽ በህግ አመዛዝነሽ ፍረጂ። እኔ ባለትዳር ስለሆንኩ ወንድ ማሬ አልልም። እሷ ሴት ስለሆነች ማሬ እላታለሁ። ኦኬ እሺ፣ ችግር ወንድ ለማሬ አልልም። ባለትዳር ነኝ። እየተሳደበች ነው። ስለዚህ እኮ አስቆምኳት እኮ ሊናዬ ማሬ እዚህ ቤት ስድብ አይፈቀድም ብዬ አስቆምኳት፣ ሚውት አደረኳት። በዚህ አጋጣሚ አሁን እንደውም አልተናገረችም። ከዚህ በላይም ነው ምላሷ። በጣም ተሳዳቢ፣ በጣም እንትን ናት። አሁን ይሄ ሰብስባ የምታመጣቸው የራሷ ፍሬንዶች የራሷ ግሩፖች ስለሆኑ ግሩፖቻም ሆኖ ማስረጃ ካላቸው ከአንተ ጋር ያወሩት ቮይስ ና ገንዘቡን ያስገቡበት የከፈሉበት ማስረጃ ካለ ለእኔ ገንዘብ አስገብተውልኝ አያውቁም። በማን ያስገቡት ራሳቸው ይጠየቁ። ለእኔ በእኔ አካውንት ያስገቡት ብር ካለ ይናገሩ። የገዛህት እናትህ ልጅ እኮ መሰከረች። ስጋክ እንዴ ነገርኩሽ እኮ ቁጥር አንድ የህይወቴ ጠላት ማን ነው? ምንድነው እንዳለቻት ለሷ እህቴ ምላት እንግዲህ ያለቻት ልንገርሽ። እህት ከማለት በፊት ሀቢባ እህት ምንድነው እንዴ? እኔ ይኸውልሽ እህቴ ብዬ መጥቼ 4-5 ሞባይል አይፎን 4-5 ሞባይል ሰጥቼ የ11 ወር ዝፏን ከፍዬ መኪናዋን አሰርቼ ገባሽ? ማረግ ያለብኝን አርጌ ነው ሄድኩት። ገባሽ? በየዲስኮ የተከበርኩበት ቤት ነው አውርድልኛለች። የ1500 ብር ሻምፓኝ እያስወረደች ስትጠጣ እግሯን ሰቅላ ስትዝናና ይዝናኑ ይበሉ ይጠጡና ትንሽ ነገር ስታጎይባቸው ደግሞ ደበደበኝ። አንድ ጊዜ መለስ ዜናዊ ተናግረዋል። እርስ በርሳቸው ይጋጩና ከዛ አጋጩን ደረገሙን ብሎ ይናገራሉ። ሁለቱ እርስ በርሳቸው ነው የሚላተሙት። ይላተሙና ከዛ ልክ አሁን እኔ ከዛ መውጣቴን ሲያውቁ ደግሞ ተስማምተው ለጥቃት